በፍቅር የጎዳች ሴት ካለች ይሄ መልእክት ላንተ ነው። አይኗ ቃለው ታፈቅራት ነበር፣ ተወዳት ነበር። ነገር ግን እሷ አትወድም፣ አታፈቅርም። ይሄ ነገር ደግሞ አንተን አስከፍቷል። አንድ ነገር ልንገር፣ ከሷ ራቅ፣ ከሷ አጠገብ ጥፋ። አንዳንዴ ከሷ መራቅ አንድ ያለ ምርጫ ይሆንባል። አንተ እንድትናፍቃት ለማድረግ ሳይሆን ወይም በአንተ እንድትማረክ ለማድረግ ሳይሆን የራስን ደስታ ለማግኘት ስትል የምትመርጠው ምርጫ ነው። ክብርን ለመጠበቅ ስትል ያለ አንደኛውና ዋነኛው ምርጫ ነው። የምር እውነተኛው ወንድ ኮንክ የምር እውነተኛ ሲግማ ነኝ ብለ የምታስብ ከሆነ አንድ ሴት ልጅ ልብን ከሰበረችው በኋላ ወይም አላፈቅርም ካለች በኋላ ሌላ ሴት ለማፍቀርም ሆነ ለመውደድ ድጋሚ ራስን ፍቅር ውስጥ አታስገባም። ራስን ድጋሚ ሰይጣን ያዘጋጀልህ ወጥመድ ውስጥ አትከተውም። ስለዚህ የፍቅር ግንኙነት ከተበላሸ ላንተ ህይወትን የምትለውጥበት የማንቂያ ደውል ነው። እሷ ካልወደደች አሁን ጂም ሄደ ስፖርት እንድትጀምር ላንተ የማንቂያ ደውል